ማሳፈር ነበር የፈለኩት አልቻልኩም ማርያምን አልቻልኩም እንኳን ደስ አላችሁ እነሆ በመጨረሻም አርሰናል የ25-26 የእንግሊዝ ፕሪሚየር ሊግ አሸናፊ መሆኑ ታውቋል ማለት ነው። የአርሰናል ደጋፊዎች እንኳን ደስ አላችሁ። ሞከርን ቋጠርን ግን አልተሳካም። እንኳን እኛ ሲቲ ራሱ አልቻለም እና በቃ ምንም ማድረግ አይቻልም። አርሰናል 4 ዓመት ለፍቷል። ይገባዋል ይብለው። በቃ ምንም ማድረግ አንችልም። ይብለው። ቻምፒየንስ ሊጉን ብቻ አደራ እሱን ከበላችሁ አታስቀምጡንም። ስለዚህ ቻምፒየንስ ሊጉን ብቻ ለቀቅ አድርጉልን። ከዛ ውጪ እንኳን ደስ አላችሁ ማለት ፈልጋለሁ። ስንት መከራ እንዳላየን 22 ዓመት በየዓመቱ ስንሰበር በየዓመቱ ስንት ሐዘን ስንት ለቅሶ እንደ ወንድ ልጅ ሐዘናችንን ውጠነው ለዚህ በቃ ወላሂ የትም ያለ አርሰናል ደጋፊ የትም ቦታ ያለ የተሰቃየ ሳተኛ ያደርክ አርሰናል ደጋፊ እንኳን ደስ አለ ደሜ ወንድሜ እንኳን ደስ አለ። ወይኔ ያ ረቢ ስንት መከራን ያለፍነው ስንት መከራ በአላህ ይኸው ዛሬ ፍሬውን አገኘን። ከስንት መከራ በኋላ ዛሬ ደስታን ባነባን። አስሬ ከመፍሳት በስነ ስርዓት ማራት አለ። ገላግለኛ ወያለው እንደዚህ ብለ ገላግለኛ ገላው ይሞታል እንዴ? ስጋ አለቀቆ ሰላም ነው እንዴ? አንድ ሳምንት አረፍኩ እንዴ? ወያላ በላ ኢትዮጵያ ህዝብ እኮ ወያላ እኮ በላ። ምን ጠበቃለ? ሙት ተሰደን ጨርሰናል። እንግዲህ ስለነበረን ጊዜ ቆይታ አመሰግናለሁ። ስለቋጠረው አመሰግናለሁ። እንኳን ደስ አለ ወያላ። How are we feeling, Dylan? Oh, I'm so excited. The biggest moment for this club. The biggest moment. In decades. Come on. Oi, የኔ አባት እንዴት ነሽ? ታቱ ትገባለህ? አይ እንገባለን። ልትገባ ነው? አይ የኔ አባት እንዴት ነህ? ደህና ነህ ሆይ? እንዴት ናችሁ? ሃይ እናት እንዴት ናችሁ? የአገሬ ልጆች የአርሰናል አድናቂዎች እናንተ ናችሁ። ናሽ እየሄድን የኔ አባት ና በልበል ትሮጣ ጌታ አባቱ አባቴ ደስ ብሎኛል ስላለ ቴንክ ዩ ወንድም አለሜ ቴንክ ዩ ግባ በቃ ቀውጢ እናድርገው ያው አርሰናል አረጋችሁ አርሰናል love you bro ሰላም በልኝ እናት ኦሼ አለፈልን ይሄን ቡድን ስንደግፍ ማለት ስንት ዓመት ስንት ደጋፊ አለቀሰ ስንት ደጋፊ ማን እኔ የመደገፍ የመጀመርኩበት አመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ ያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና አሁን ግን አልቻልኩም። በካሜራ
ፊት በፍጹም አለቅሳለሁ ያው አስቤ አላቅም ግን የዚህ ክለብ ፍቅር በጣም አስለቀሰ ብዙ ሰው አስለቀሰ እኔ ሲሳካልን ነው ማለቅሰው ሲሳካልን ቀጥታ መስቀል አደባባይ ነው ሄደው መስቀል አደባባይ እንገናኝ መድፈኛው ይገባሃል ለፍተሃል ይገባሃል እንኳን ደስ አለ በእድሜ ማለት ጋይስ በእድሜ እኔ የስፖርት ኮንተንት ፖስታች አይደለም ጋይስ ግን ይሄንን ስሜ ሊደብቃችሁ አሉት በእድሜ ግን አርሰናል ዋንጫ ሲበላየው ጋይስ በእድሜ ማለት ከ22 ዓመት በኋላ ወዳቸዋለሁ አርሰናላውያን እንኳን ደስ አላችሁ እንኳን ደስ አለ በሉኝ እስኪ በማርያም ኤላ እንኳን ደስ አለ እንኳን አብሮ ደስ አለ ድምጼ ተዘግቷል ዮካካስ የ2026 27 ኦሪጂናል ማለት ከእንግሊዝ ኤላ በሪሰ ተብሎ ዮካካስ ይኸው በነገራችን ላይ ይሄንን ያደረገው ዮካካስ ገና 6-7 ሳምንት ሲቀረው ነው ማለት ነው ይሄ ከሁለት ወር በፊት ይሄንን ስለጻፈ ዮካካስ ለዚህኛው ከእንግሊዝ ቀጥታ በስሙ ኦሪጂናሉን የ26 27 ማሊያ ይሄው ባለቤት Thank you በሉልኝ ፎሎ አድርጉት ግቡና ዮካካስ ይለያል አርሴ አንተ እግዚአብሔር ይስጥ ያንተ ጥፋት ነው ለዚህ ደረጃ ደረሰን ያንተ ጥፋት ተንኪ ወደ ኤሶዬ እግዚአብሔር ይስጥ ዱዊኑ ቡይ አማቲባው ዋው ለስተን ሆኖልናል እኛም ቆራን በእናንተ እኛም ቆራን እውነት ቆራን በእናንተ እውነት ቆራን እኛም ቆራን በእናንተ እኛም ቆራን ግበናው ተወያል ግበናው ተተኛ በቃ ገብተኛ ፍሬና ይፈጥ ገብተኛ እጅግ በጣም ታሪክ የተቀየበት ዓመተ ምህረት 2018 ይህ ቪዲዮ ለአርሰናልና ለአርሰናል ደጋፊዎች ብቻ ኢትዮጵያ ውስጥም ከኢትዮጵያ ውጪም ያላችሁ እህት ወንድሞቼ እንኳን ደስ አላችሁ ለማለት እፈልጋለሁ። ላለፉት 22 ዓመታት በአርሰናል ቡድን ስትደግፉት አብራችሁት ስትሆኑ በውጣ ውረድ ውስጥ ሁሉ ጊዜም ስትሰደቡ ስትረገጡ ቲሙ ዋንጫ የማይበላ ይሄ የደከመ ያልተባላችሁት የለም። ዛሬ ግን በየእድሜ እርከናችሁ አርሰናል ከሚባል የእንግሊዝ ፕሪሚየር ሊግ ሻምፒዮን ከሆነው ጋር አርቴታ የሚባል ድንቅ ካለው አሰልጣኝ ጋር አብራችሁ ሻምፒዮን ስለሆናችሁ እኔ ወንድማችሁ ሚኪ እንደየከዚህ ቀደሙ ሁሉ ጊዜም ብዙ ሰዎች አሽቃባጭ ሲሉኝ እኔ ራሴ በአርሰናል ቡድን በጣም ብዙ ነገር ተብያለሁ። አይ ኖው እኔ ማንም ሰው ምንም ነገር ማለት ይችላል። ነገር ግን እግር ኳስ ያሁኑን ጊዜ ለመጠበቅ እንደ አርሰናል ደጋፊ ትዕግስት እንደሚያስፈልገው ደጋግሜ በነበሩት ጊዜያቶች ቪዲዮ ሰርቻለሁ። የአርሰናል ደጋፊ ደስታ ስለሚገባችሁ ደስታችሁን ማጣጣም አለባችሁ ብዬ እንደ አንድ እግር ኳስ ተመልካች ልነግራችሁ ፈልጋለሁ። መጪው ጊዜ ከአርሰናልና ከአርሰናል ቡድን ጋር
ደስተኛ የምትሆኑበት ጊዜም ኢቭን የአውሮፓ ሻምፒየንስ ሊግ ጨዋታ እንዳለበት አንድ ቡድን ደስታችሁን በበቂ ሁኔታ እያጣጣማችሁ ደስታችሁን እንዳታጣጥሙ የሚያደርግ ነገር ሁሉ እንዳትሰሙ፣ ነገር ግን ኩል በሆነ መንገድ ትልቅነት በተሞላው መንገድ ሰለብሬታችሁን እንድታጣምጥሙ ልነግራችሁ ፈልጋለሁ። እንኳን ደስ ያላችሁ። ኮንግራ የሚገባው ቡድን ዋንጫውን አንስቷል። በዚህ ሰዓት እንዳታለቅሱ፣ ለጠላት ፊታችሁን እንዳታሳዩት፣ ደስታችሁን ብቻ እንዲቃጠል አሳዩት። እኔ ደስ ብሎኛል። ይመቻችሁ። ቪዲዮን ኮፒ ሊንክ፣ ላይክ፣ ሼር፣ ፎሎ ማድረግ እንዳይረሳ። ይሜ ከፈለችን እኮ እግር ኳስ እኮ ከፈለችን እኮ እግር ኳስ እኮ ከፈለችን። ይሄንን ማሊያ ከ2 ወር በፊት ነበር ያሰራሁት። ሻምፒዮን ሆነናል። ማንንም አንሰማም። ወደ የቤታቸው እየዞርን ነው የምናቃጥላቸው። ወይኔ ብሩኬ ወያላ ሌላ ወያላ እያየን ነው። ኧረ ወሳት ተሰብራለህ። ይኸው መኪናውን ነው መጣው። ትወጣታለህ ከዚህ ቤት። በሬ ዘግቼ ነው ያለሁት። አልፋታችሁም። ይሄን ማሊያ ሳሰራ ይሳቃችሁብኝ። ይሄን ማሊያ ሳሰራ የተሳለቃችሁብኝ። አልፋታችሁም። Takishe betesfa canta beke hasta kush que sintu